እስከ ዘላለም በሕይወት እስካለው ድረስ ያንተን ውለታ አረሰም። ጆዬ ያንተ ውለታ አረሰም። ማርያምን አልፋታ ማርያምን ይሷረል አላሳፈርከኝም። አንተ የምፈልገው ነገር ሁሉ እያሳካል። ጆ አሜን በላይ አንተ ከጠበቅከው በላይ ይስጠን፣ ከጠበቅከው በላይ ይስጠን። ጆ አሜን በላይ አንተ ብቻ አሜን በላይ አንተ ከጠበቅከው በላይ ይስጠን። ጀኔ ጌታ ከጠበቅከው በላይ ይስጠን። ጆዬ ከጠበቅከው በላይ ይስጠን። ማርያምን አልፋታ ሚዘሪ ቲቦርክ እግዚአብሔር በላይ ይስጥ። ጆ ንጉስ ብለህ አንደኛው ትጽፋለህ እዛ ፊት ለፊት ላይ ጀርባ ላይ ያለው ላይ ጆዬ ከባድ ሰው ነህ፣ ከባድ ሰው ነህ ባላችሁ ጆዬ ከባድ አንድ ዶናት ወይም አንድ ልብ ይቅር ከየት መጥቶ ምን ነገር ነው? ግላብም አለ። ኧረ ግላብ ተጠቀሙታ። ግላብ ጋይስ ጆዬኔ አባት ጀሌል ንጉስ ያንተን ቃላት ልጅ ግላብ ካለ ግላቡን ማርያምን ከበላቸው ጋር በቀጠሮ ለዛሬ ሳምንት ላር በቀጠሮ እንጫወት። እኔ እናንተ ፕሊዝ ችግር የለም። 850 ሰው አለ፣ 820 ሰው አለ። የዛሬ ሳምንት ጆ አታሳፍረኝም። አረ መድኃኒዓለም ስ ጆ ስለ ሳምንቱ ነው እያወሩ ያለሁት። እሺ አንድ ተቀጣለኝ ቡራስ ማንም እንዳይቀር ማንም እናሳየዋለን። ምን አልሽ? በቃ እንገናኛለን። ውጣ ከሌላ ሰው ጋር ጨወት ተቀጣ። ትንሽ ደቂቃ አባቴ አልቅስስ። ትንሽ ደቂቃ ምን ሆናል? ምን ላድርገህ? ከዚህ በላይ ምን ታደርገዋለህ? አይኔ ቀልቷል። ምን ላድርገህ? ገና በቀጠል ማለት ነው። እንደዚህ አይኔ ማነው አይኔ ማለት ስር ማለት እንደዚህ አስቀባ ነበር። አርብ ማታ 3 ሰዓት ላይ ነገ ስራ አለብኝ በእኔ ገና ዛሬ በመከራ እንደዚህ እየተቀጥቅጠ የወጣ የአርብ ማታማ በቃ ማልቀስ ደህና ደር ቡራ መጡልሽ። አርብ ማታ እንገናኝሽ። ማርያምን አርብ ወይ ቃሪያ ትግርኛ በኦሮምኛ ኮልጌት ከዛ ሻወር ነው አይደል? ይሄ ካለቀ በኋላ ሊቀጣልሻ እንትን ነው ላምጣልህ አይሻልም? በርበሬ በጥብጬ ቢጠጣ ይሻለኛል። ሁለት ቅጣት ይሆንብሻል። በልኝ አባብ ሁሉም ነገር በሰው ተስፋ አታርግስ። በላኛው አድርግ እንጂ አንዳንድ 600 ላይ የሆነ ቁጭ ብለህ እንዲህ ሁለት ቅጣት ይቀጣል። እኔ እስኪ ነጋ ድረስ ይቀጣል። የናው ሄደ ሰላቢ አቅሙን አደራጅቶ ይታያለ ነው። ወይኔ በላቸው ጆከር በሉት እንዴ! ጆከር ምነው አይቶ ገብቶ ወጣ። ጆከር በሉት ስማ፣ ይጨፍር እያሉ ነው። በቃ ጨፍር። አብዛኛው ቤተሰብ ይጨፍር። በእንትነኛ ጆከር አይነፋም። እናቴ ትሙት ጆከር 4,000 ፋሚሊያንስ 4,000 ጆከር አይነፋም። ላሻለ ይጨፈር። እሺ በራሴ መጫ ነጨፍርላለሁ። የት ሄዳችሁ? 4,000 ያ ቡራ መጀመሪያ አይ ከካቲና ይሻልሽም። ክፈትን ያልከፍትም በራሴ ስልክ ክፈት። የቀጣይም በራሴ ስልክ ልክፈት። ዘፈኑ አንተ ጋር ሲሆን ወስደሽ ለሱ ስጭሽ። ለእኔ አበባ እንዳስቡ ቶሎ ቡርኬ ጋጅ ቀልዳለች ጀመሩ። እሺ ቅጣቱን ንገረኛ እንደ ቡራ ይኸውልሽ፣ እኔ እመልሷለሁ ነገር ማንቸስተር ዩናይትድ ነው ጋክስ ቡራ ዘፈኑን በምንኛው ይሁን እኔ ራሴ አልሰማም። አይቻል ነው በቃ ማንቸስተር ዩናይትድና ሞግስ በዚህማ አትደራደርም። አርሰናል አልደራደርም። ስማኝ፣ እሺ ያውን ስማኝ፣ ለአንቺ አልፎልሻል። አርሰናል ጠመሙ ቀጥ ረደን እግዚአብሔር ይመስገን። ጀምር
ጉራግኛ ብለህ ሰርች አድርገህ ደስ ያለን ክፈት ወይ በአፈ ደስ ያለን ዘፈን የምትችለውን ቤተሰብ ልብ አድርጉልኝ። እንዴ ምን እየተካሄደ? ቴንኪው ዝፈን የቻልኩን ዘፈን እኛ እኮ መበለጣ ቤተሰብ። ኧረ እኛ ተበልጠንም አናውቅም። እንዴ የጨረቃ ፋሚሊ ባመቱ። ኧረ ቤተሰብ ግርማ ሞገስ መጣ ጉራ አለቀልህ። ያንተ ጉዳይ አበቃለ። ማርያምን አልሰማም አለ አባቴ ደብል 30 የሆነ ሰው አበቃለ። ትቀበላለህ። ሶስት ሰው እንዳለ በኋላ እሺ ቴንክ ዩ ሶ ማች ገብርኤል ቤተሰብ አለኝ ነገር አለኝ ገብርኤል ቤተሰብ አሁን መስፋንልና ተቃጣለን። ቤተሰብ አሁን ትሪፕል ነው። አንድ መኒገን ምናምን በቃ ይችላል። 5000 እንቀጠዋለን። ዝፈና ግብፁ ተያዘ። እኔ ነኝ ደራሸው ገኔ ኦነኔ እሱ ነው ጀኔ ጌታ ሌትስ ጎ ማርያምን ከተቀጣን እንዳለ ያሸነፍ መጀመሪያም ነግሬ ነበረ። ያሰጋናል። ቤተሰብ ግላብ ተሰጥቶታል። ያቀኛል አንተ ነህ የኔ ክፉ ቀን ደራሽ። እናቴ ትሙት የኔ የክፉ ቀን ደራሽ። የክፉ ቀን ደራሽ። ከዚህ በኋላ እኔ ጋር ጌም ገባለሁ ብትል ውድ ከራሴ የኔ ክፉ ቀን ደራሽ። በኢየሱስ ስም ሻወር ሁላ ትገባለህ። ገና ይጠብቃል። ሻወር ሁላ ትገባለህ። ሻወር በ30,000 እና 30,000 የመጀመሪያ 49,000 እኮ ነው። 30,000 ይላል። አታይም እንዴ? መች ተስማማ? ቅድም በ5,000 እኮ ነው የተስማማ ነው በላይ በ5,000 ቅጣት ነው። ከ5,000 ምናምን ቅጣቱማ ይቻላል። እንደዛ ነበረ። በ5,000 ቅጣት ነው። ከዛ እኮ ሻወር እኮ ከ30,000 እስከ መጀመሪያ ቡራ እንደ አይነፋም እንደ አባቢ እኔ መጀመሪያም ነግሬ ነበረ። የኔ ሰዓት ገና ነው ብዬ የኔ አባት መጣልን። እሺ በደንብ አውራ አንተ በደንብ አውራ። አቤት አምላኬ የዚህን ሰውዬ እድሜና ቆሜ ማለት ነው። በእግር ታጨበጭባለህ። ኤፍሬም አትሳቅ። ዋና ኧረ ቤተሰቡ 6,000 ነው እስካሁን። ቡራ እኔ መጀመሪያም ነግሬ ነበረ የኔ አባት እስክመጣ ደረስ ነው ብዬ አንተ እንዴት እንዳረከኝ አይተኛል። ኧረ ይሄ ጌም ነው። ትቀጣለህ። እሺ ፋሚሊዎች እስኪ ያሳዩኝ አንድነታችሁን። ዩዘሪ ሄደን ይታላችሁ። ደራሽ ለወገን ይጨረሰ 40,000 ነው የገጣን አለው ጊፍተር እና ስቴታ ጨከን ብሏል። የኔ ጌታ
አንዴ ከሆነ ያሸነፍከኝ በል 10 ጊዜ እንደቀጣኝ ሰው የምታወራው ወይኔ በላችሁ ወይኔ በላችሁ ወይኔ በላችሁ ወይኔ በላችሁ። አቅሜን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው ያለው ዘፋኙን አታውቀውም? አንተ የሚገርም ቤተሰብ ነው ያለኝ። ማርያምን ማንንም በታፕታፕ 10 ሺህ ገብተህ ነን እንደዚህ ታንቀባልለኛለህ እንዲህ በጣም ይህንን ብላ እግዚአብሔር አሁንስ ታብታም ነው። አሉንሽ ጊፍተሮች አሉንሽ ቤቴ ይሰጧል። አሁንም ቤተሰቦች አሁንም ይሰጧል። ማርያምን ይሰጧል። ታይሚንግ እንጠብቅ። እየተመካከሩ ይሰጧል። እግዚአብሔርን ይሰጧል። ታይሚንግ ቤተሰቦች እማ እንደ 35,000 ማርያምን ግላፍ ሰጥቶታል። ከእናንተ ጋር መወዳደር እኮ ምን ሆናል? ዙርዬ ይመችናል። ታይሚንግ ጠብቁ። እግዚአብሔርን ጊፍተር አለ። እግዚአብሔርን ግላፍ ሰጥቶታል። ይመቻችሁ ጀግኖች ሳሞ ምንም ይመቻችሁ። በጣም ከልብ አመሰግናቸዋለሁ። በጣም 10 አበባ የኔ አባት እግዚአብሔርን እኔ መርቄው ላመጣ አልጠግብም። የኔ አባት ይሰደብልህ እንዳይደርስ ደብሉ ላይ ገዝ አበባው ላልሞላለትም እኮ ደብሉ ላይ ገዝ ልቡ አይደርስም፣ ይቀጣል። በዚህ ሻወሩ ላ እናስገባለን። 3ቱንም ፋሚሊ ነው ገባት አደራስ ምላክ ታይሚንግ ላይ ጋይስ ታይሚንግ ላይ አይደርስም። በጣም ግፍተሮቹ በጣም ከባድ ናቸው። ግላብ ያላቸው ታይሚንግ ላይ አበባ አበባ ሳይሆን ጋይስኩ ታይሚንግ ላይ አበባ ታይሚንግ 2 ደቂቃ አለን። 2 ደቂቃ አለን ታይሚንግ የኔ ቃላት የለኝ ምን ያባ የኔ ጌታ ነው ምጮ ሰው እያታስደንግጠና እኛ ምን የተሰጠ እየመሰለ ነው። ሩዘሪች ጀግና ነሽ፣ ጀግና ነሽ፣ ማርያምን ጀግና ነሽ። ይመችሽ። ተጋገዙልኝ አንሰማውም። ተጋገዙልኝ። ይህን ያሸነፈ ሰው ስለሚቀጣ ጋይስ ግላብ አድርጉ። ስበታላችሁ እና ፏፏ እናድርገው። ግላብ ያላችሁ ጋይስ ጀግና ተጠቀሙት። ግላቡን ቤዚ ቴንኪዩ ፋሚሊ ያስተጋገዙልኝ። ቲምወርክ ጊፍተር አለው። ግላቡን ተጠቀሙት። ግላቡን ሱዘሪ እናት አመሰግናለሁ በጣም
ወይኔ የኔ እናት ይመችሽ። ወይኔ በላቸው ሲባል በላቸው የሚባለው ሰውዬው ግን ማን ነው እያልኩ ነበር፣ ቤተሰብ ማለት ነው። እና እንግዲህ በላቸውን ራሱን አየሁት ማለት ነው። እንግዲህ ትናንትና ቡራዬ ሲቀጠቅጠው አንዴ ሲያዘፍነው፣ አንዴ ባናቱ ሲያዘቅዝቀው፣ አንዴ ምን ሲያደርገው ቆይቶ በመጨረሻ ላይ ሲተማመንበት የነበረው ሰው መጥቶ እንግዲህ 4 ጊዜ እንዲያሸንፈው ቢረዳው እንዴ ጉድ ፈላብኝ። ያቺን ያገኘባትን አጋጣሚ ማለት ነው እናንተ ቡራዬ እንግዲህ ጨዋታ ነው። ማሸነፍ መሸነፍ ያለ ነገር ነው አይደል? እንደ ጨዋታ እስከሆነ ድረስ ብዙዎቻችሁ ደግሞ አታሽቃብጡ። ጨዋታ ነው በቃ። በዛ ላይ ደግሞ ልጁ ሰውየውን ተማምኖታል። ብሩኬ በቃ ጨረቃ ፋሚሊዎቹን ተማምኖ ነው እሱ ራሱ እንትን እያለው፣ እነሱ ግን አበባ ነው አንተ በታብታብ ነው የምታሸንፈው ምናምን እያሉት ራሱ ማለት ነው። ነገር ግን የቡራ ደጋፊዎች እንግዲህ ባልታሰበ ሰዓት እየመጡ ጊፍት እየሰጡት ነበር። ነገር ግን በመጨረሻ ላይ ሰውየው በጣም አመረረ። ምክንያቱም ሰውየው ተዘጋጅቶበት ነው የሚዞረው መሰለኝ፣ አመረረው ማለት ነው። እና ቡራዬም ሻወር ገባ፣ ኮልጌት ታስቀቡት እና በላቸው በቃ አልተቻለም መጨረሻ ላይ ማለት ነው። የምር መጀመሪያ ላይ በቃ በጣም ደስ ይል ነበር ጨዋታው እያዝናና ምን እያለ፣ ነገር ግን መጨረሻ ላይ ሰውየው ኬት መጣ ሳይባል አቶ ጆኒ ከታች ብሎ ነገሩን ገለባበጠው እላችኋለሁ የኔ ውድ ቤተሰቦች ነው። ግን ቢሆንም ደስ የሚል ጊዜ ደስ የሚል ጨዋታ ነበር ማለት ነው እና አዝናንቷል። እና በነገራችን ላይ ቀጠሮ ተቀጥሯል። ብሩኬማ እንደዚህ ሁኜ አልፋታም አንተን በቀጠሮ ነው አብሬ መጫወት እንፈልገው ብሏል። እንግዲህ ለአርብ የጨረቃ ፋሚሊዎች ተዘጋጁ። ቡራዬ እንግዲህ አርብ ትልቅ ውድድር አለው ከአቶ ማደው ስሙ ከአቶ በላቸው ጋር ሊፋለሙ ተዘጋጅተዋሉ ማለት ነው። እንግዲህ ጆይ የሚባለው አይጠፋም። አደራህን ጆዬ እንዳታሳፍረኝ ብሎ እንግዲህ ከአንተ ውጭ እኔ ማንም የለኝም እንዳታሳፍረኝ፣ አንተን ተማምኜ ነው እጫወታለሁ ያልኩት ብሎ እንግዲህ ቃል ገብተዋል ማለት ነው። እና እስኪ ማን ያሸንፍ ይሁን አርብ የሚለይለት ይሆናል። ግን የጨረቃ ፋሚሊዎች ጀግኖች ናቸው የኔ ውዶች፣ የኔ እንቆች ማለት ነው።